እስካሁን ያለፉት በሙሉ ከዓቂዳ ጋር የተያያዙ ናቸው። ከዓቂዳ ጋር ከመሰረታዊ እምነት ጋር የተሳሰሩ ናቸው። መጨረሻው ላይ ደግሞ መንሀጅ ተለቂ ተጠቅሷል። ይሄኛው ደግሞ ከዚህ በኋላ የተጠቀሰው አምር ቢልማዕሩፍ ነህይ አኒል ሙንከር እና የአኽላቅ የሱሉክ ጉዳይ ነው እየጠቀሱ ያሉት ሼኹ التزكية والأخلاق والسلوك ለምን በዓቂዳ ኪታብ ውስጥ የስነ ምግባር ጉዳይ ይጠቅሳሉ ሼኹ በዓቂዳ ኪታቡ የዓቂዳ ኪታብ ነው መሰረታዊ ኡሱሎችን ያስተማሩበት ነው ለምን ይሄን አካተቱ በሁለት ምክንያት አንደኛ እሳቸው የመጀመሪያ አይደሉም ከእሳቸው በፊትም ለምሳሌ አቡ ዑስማን الصابوني رحمه الله اعتقاد السلف واهل الحديث የሚል ኪታባቸው ላይ የአኽላቅን ጉዳይ አካተው እናገኛለን እንደዚሁም المزني ኢማሙ ሻፊዒ ተማሪ ናቸው ሸርህ ሱና የተሰኘ ኪታባቸው ስለ ዓቂዳ ነው የሚያትተው የአኽላቅን ጉዳይ አካተው እናገኛለን እዚያ ውስጥ ሶስተኛ እንደዚሁ አቡበክር الإسماعيلي اعتقاد أئمة الحديث بتسنى كتابات ላይ እንደዚሁ የኢዕቲቃድ ኪታብ ነው ግን የአኽላቅን የሱሉክን ጉዳይ አካተውት እናገኛለን አራተኛ ኢብኑ በጣህ አልዑክበሪ እንደዚሁ አልኢባነቱ الصغرى የተሰኘ ኪታባቸው ላይ የዓቂዳ ኪታብ ነው ኪታቡ የስነ ምግባርን ጉዳይ አስፍረውት እንመለከታለን ስለዚህ ከጥንት ጀምሮ ያለ ነው ይሄ ምን እንድናደርግ ያሳስበናል በተለይ በዚህ ዘመን በተለይ ለኛ በተለይ የተውሂድ የሱና ጉዳይ ያሳስበኛል የሚል አካል የአኽላቅን ጉዳይ ችላሊል እንደማይገባ ማሳሰቢያ ነው ያለው በዚህ ውስጥ ስለ አኽላቅ ጉዳይ ሲነሳ ስለ ሙዓመላት ጋር ሊገናኝ ይችላል ሲድቅ ጋር ሊገናኝ ይችላል ኢንሳፍ ጋር ሊገናኝ ይችላል ብዙ ርዕሶች ውስጥ ሊገባ ይችላል ሙኻሊፍን በኢንሳፍ ማስተናገድ አላህ Subhanahu Wa Ta'ala ካፊሮች ላይ እንኳን ሚዛናዊ እንድንሆን ያሳስበናል ዛሬ ግን በሱና ሰዎች መካከል ኢንሳፍ ጠፍቶ በተጨባጭ ይታያል አንድ መንሃጅ ውስጥ ያሉ ሰዎች ሰው አንዴ ሁለቴ ማንም ይሳሳታል ችግር የለም አልፎ አልፎ ማንም ያጋጥመዋል ግን ፍርደ ገምድልነትን መንገዱ ማድረግ ከሌሎች ከሆኑ ዝም ብሎ መፈረጅ ከኔ ከሚለው ሲሆን ደግሞ መከላከል በጭፍን ሌሎች ጋር አለ የሚለው ጥፋት የራሱ ወገኖች ላይ ያለ በጭፍን ሸፍኑ ይከላከላል ሌሎች ጋር ሲያገኘው ደግሞ አውሬ ሆኖ ይነሳል የመሳሰሉ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል اعدلوا هو اقرب للتقوى فتحاوي هنا ولا يجرمنكم شنآن قوم على الا تعدلوا ለሰዎች ያላችሁ ጥላቻ ፍትሃዊ እንዳትሆኑ አያድርጋችሁ ይላል ለሰዎች ያላችሁ ጥላቻ ለነማን የዛ ላይ የተወሰኑት ምኖች ናቸው ሙስሊሞች አይደሉም ስለ ካፊሮች ነው ታሪኩ የሚያወራው ለሰዎቹ ያላችሁ ጥላቻ ፍትሃዊ እንዳትሆኑ አያድርጋችሁ اعدلوا هو اقرب للتقوى ለካፊር ይሄ ከተባለ ለሙስሊም ይበልጥ ለሐቅ በቀረበ ቁጥር ይበልጥ ሐቅ አለው ማለት ነው ይበልጥ በኢንሳፍ ለሚይዘው ይገባል ለካፊሩ በኢንሳፍ በደለኝነት እንዳይኖር የሚል ማሳሰቢያ ከመጣ ለሙስሊሙ ደግሞ የበለጠ ጥንቃቄ ያስፈልጋል እንደዚሁም እውነተኝነት ያነሱ በውሸት መለጠፍ ሊኖር አይገባም ከቤተሰብ ጋር ያለ ከወላጅ ጋር ያለ ከጎረቤት ጋር ያለ ከጓደኛ ጋር ያለ ከግብይት ጋር የተያዘ አጠቃላይ በርካታ ነገሮች ውስጥ የሚካተት ነው ሼኹ አልአልባኒ ረሂመሁላህ ምን ይላሉ ለረጅም ዘመን ለሙስሊሙ ወደ ኋላ መቅረት እና ለብዙ ችግሩ ዋናው ነጥብ ዓቂዳ ነው እያልኩ ነበር ማስበው ግን ቆይቼ ከብዙ ጥናት በኋላ የተገለጸልኝ ተጨማሪ ምክንያት እንዳለ ነው